ዩቲዩብ እንዴት ናችሁ? ዛሬ በሚገርምና ባሪ ቪዲዮ ተመልሼ መጥቻለሁ እና እንደ ሁሉም ጊዜ እንዴት ናችሁ? ሰላም ናችሁ? ሁሉ አማን፣ ሁሉ ፒስ ያልኩ ዛሬ በሚገርምና ባሪ ቪዲዮ ተመልሼ መጥቻለሁ። አፍላ ፍቅር አብረን ሪያክት እናደርጋለን። እስኪ የአፍላ ፍቅርን አድናቂዎች ሁላችሁ ሼር አድርጉልኝ እና ሰብስክራይብ እና ላይክ ማድረግ እንዳትረሱ። ይመቻችሁ ፋሚሊ። አፍላ ፍቅር ድራማ አብረን ሪያክት እናደርጋለን። ይመቻችሁ ፋሚሊ። አብረን ሪያክት ቤዛ ምን ላርግሽ? አንዴ አዋሪ። ምንድነው ማዋራሽ? ደግሞ ከኔ ምን ቀረሽ? አንዴ ማናግርሽ ነገር አለ። ምንድነው የምታናግሪ? ስለ ያሬድ ማውራሽ ነገር አለ። እኔ ደግሞ ስለ ያሬድ ምንም ነገር ስለማይመለከተኝ ማውራት አልፈልግም። እሺ ቤዛ፣ አሁን ምነግርሽ ነገር ለህይወትሽ በጣም ይጠቅምሻል። ስለዚህ ቆም ብለሽ አዋሪ። እሺ ምንድነው የምታናግሪኝ የፈለግሽው? እኔና ያሬድ የተለያየንበት ምክንያት ልነግርሽ። ጊዜ ስለሌለኝ አፍጥኘው። ለምን ነበር የተለያያችሁት? አርግዤ። ምን አርግዤ ነው ያልሽው? አዎ አርግዤ ማለት። ቆይ እንዴት ማለት? ከማን ያረገሽው? አታስቢ፣ ከያሬድ እንኳን አይደለም። እና ታዲያ ቆይ ከማን ነው? እኔንም እሱንም ትምህርት ቤት የሚያመላልሰን ሹፌር ነበር። እሺ። እና ሳላስበው ከሱ ጋር በጣም ተቀራረብን። እንዴት ከያሬድ ጋር ሆነሽ ከሱ ጋር ትቀራረቢያለሽ? ያሬድ አንቺ እንደምታስቢው አይነት ሰው እንኳን አይደለም። ማለቴ ፍቅረኛሞች ብንሆንም ግን ሌላ ነገር ውስጥ የመግባት ሀሳብ የሌለው ጨዋ ልጅ ነበረ። እና እኔ ደግሞ በተቃራኒው በጣም ቀዥቃዣና ለነገሮች ፈጣን ነበርኩኝ። እሺ። እና ያሬድ ሲፈዝብኝ ከሹፌራችን ጋር በጣም ተቀራረብና ከሱ አረገዝኩ። የፈጣሪ ያለ አንቺ ልጅ ምን አይነት ነገር ነው እያወራሽ ያለሽው? የሆነውን ነገር ነው እየነገርኩሽ ያለሁት። እና መጨረሻችሁ ምን ሆነ? እና ያሬድ ይሄንን ሲያውቅ በጣም ተጸየፈኝ። አጠገቤ እንዳድርሽ ብሎ ሸሸኝ። እሺ ከዛስ? እናም ልጅ ላለመውለድ ባደረኩት ሂደት ውስጥ ብዙ ነገር አጣሁ። ትምህርቴንም አቆምኩኝ። በጣም አዝናለሁ። እና ይሁሉ ነገር ቆይ ለምንድን ነው ለኔ የምትነግሪኝ? ትናንትና ሁኔታሽን ሳየው ያሬድን አንቺ እንደምታፈቅሪው እሱም እንደሚያፈቅርሽ ተረዳሁ። እናም በእኔ ምክንያት አትሽሹ። ያሬድ በጣም መልካም ሰው ነው። ቆይ እኔ ያልገባኝ፣ እኔና እሱ አብረን እንድንሆን የምትፈልጊ ከሆነ ተመልሰሽ መተሽ እንደ ፍቅረኛ አክት ማድረጉ ምን አስፈለገ? አንቺ ድርቅ በማለትሽ ፍቅሩን እንድትቀበዩ አንቺ ለማስቀናት የተደረገ ነገር ነው። እሺ ቆይ ይሄንን እቅድ ያወጣሽው ከማን ጋር ነው? እኔ ያሬድና ጸጋ። ግን ከክፋት አትሰጂው፣ አንቺን ስላፈቀረሽ ብቻ ነው። እሺ ሌላ ስምት ነግሪኝ ነገር የለም? ውጭ ሀገር ሄዳለሁ የሚያለው አንቺን ለማንቃት የተደረገ ነገር እንጂ ያሬድ ውጭ ሀገር አይሄድም። ምን? ቆይ የምርሽ ነው? አለ ደስ አላት እሷ ከያሬድ ውጭ ሀገር ምናምን ሄዳ ሲባል ደንግጣ ነበር የሌለ። እስኪ ወደ ኋላ አፍላ ፍቅር ብላችሁ ሰርች አድርጋችሁ ግቡ። ወደ ኋላ ያላያችሁ የሚገርም ፊልም ነው። ከዛ አሁን ደግሞ ደስ አላት እሷ። አለ ይመቻት። ወደ ቪዲዮ። አዎ የምሪ ነው። ግን አደራሽን በዚህ ምክንያት እንዳታኮርፍሽ። አረ እሺ አላኮርፈውም። እሺ ቤሪ ወይ ቤዛ፣ በጣም አመሰግናለሁ። እሺ ትልቅ ሸክም ነው ያቀለልሽልኝ። እኔም በጣም አመሰግናለሁ። መልካም እኔ እኮ የሚሰማኝን ስሜት ልነግርህ አስብና ከዛ ደግሞ የሆነ ችግር ትፈጥራለህ ብዬ ተወዋለሁ። አታስቢ፣ ምንም ችግር አልፈጥርም። ግን የሚሰማሽን ነገር ንገሪኝ። ምንም ለውጥ የለውም። እንደውም በጣም እየባሰብኝ ነው ስትይ አሁንም ስለ ዮሲያስ እያሰብሽ ነው ማለት ነው? አዎ ሚኪ፣ እኔ ልጁም እንዳስነካኝ አላውቅም። በቃ እሱ ትዝ እያለኝ አይምሮዬ ምንም እረፍት ሊያገኝ አልቻለም። ወይኔ ሚኪ፣ ቆይ እሺ ምን ነው ትዝ የሚልሽ? በቃ አይኑ፣ ፈገግታው፣ ሳቁ። ግን ሚኪ በቃ ሊደብርህ ስለሚችል ከዚህ በላይ ምንም ባልልህ ደስ ይለኛል። ህፃኑን የልጅ አልፋቱ አያደል ችግርን። እኔ እኮ በቃ እንደዚህ አይነት ነገር ልነግርህ የማልፈልገው እንደዚህ ችግር ትፈጥራለህ ብዬ ነው። እንደዚህ ይሁንሽ እያየሁ ዝም እንድል ነው እንደምፈልጊው? የፈለገ ቢሆንም
በእኔ ምክንያት ከሱ ጋር ተጣልተ ከትምህርት ስትባረር ማየት አልችልም። ወይሻው መፍትሄው ምንድነው? እሱን አላውቅም። ቆይ ሶሲ ሴት አለች ዛሬ አልመጣችም። እሷም በሱ ምክንያት ነው ያልመጣችው ማለት ነው አይደል? አዎ ሳላየው መዋል ቢከብደኝም ግን በቃ ከትምህርት ቤት ቀርቼ እሱን ለመርሳት መሞከር ይሻላል ብላ ቀርታለች። እና ደግሞ ዴቭም አብሯት ነው ያለው። ወይኔ ሚኪ፣ ለማንኛውም ሚኒፒያ አንቺ ራሽን አታስጨንቂሽ። እውነት ለመናገር እኔ የሚያስጨንቀኝ አንተ ነገር ነው ማለት በቃ ካሁን ይደብርሃል እያልኩኝ በጣም እያጨነቀኝ ነው። መደበርማ ይደብረኛል፣ ግን አላ ይህን ነገር ያመጣሽው ፈልገሽው ስላልሆነ ችግር የለም። እርግጠኛ ነህ? አዎ እርግጠኛ ደግሞ እኔ እኮ የምወደው አንተን ብቻ ነው። እሱን እኮ አውቃለሁ፣ ግን በቃ ተረጋግሽ። ኡፍ ያሬዱ እቺ እስስት መጣች። እቺ ልጅ እስስት አይገልጸውም። ሴጣን ራሱ ከሷ በላይ እነሱ አይችልም። ሴጣን ራሱ ማለት እስስት፣ ትክክለኛ እስስት። የሆነ ነገር አደርጋለሁ ካለች በቃ ታደርገዋለች፣ ትችላለች። እንትና ማነው እስስት እባብ እንኳን ባላ ቪዲዮ ስንሰራ እሷን እባብ ያለን ነው የምንጠራው። እባቧ ማለት ነው። ወደ ብቻ አንተ ግዛ ጸጊ፣ በጣም ጥፋተኛ ስሜት የተሰማኝ። ደግሞ ምን ተፈጠረ? ትናንትና በፍጹም እንደዛ ማድረግ አልነበረብን። እንደውም እኮ እኛ ጥሩ ነገር ነው ያደረግነው። አይ አይደለም፣ እንደውም ያደረግነው ነገር ቤዛን በጣም ያስከፋት። እንግዲህ ያስከፍቷታል ብለህ ካሰብክ እንደለመድከው ሄደ ይቅርታ መጠየቅ ነው። ኧረ አልጠይቃትም። ለምን? ምክንያቱም ጸጋ ድፍረቱ የለኝም። ማለት ጸጋ ያደረኩት ነገር ከኔ ስለማይጠበቅ ሄጄ ይቅርታ አድርጊልኝ ብሎ የማዋራቱ ሞራል የለኝም። ከቤሪ ጋር ከተፈጠረው ነገር በኋላ አናግሪያታለሁ ምናምን እያልከኝ ነበር እንዴ? አዎ ላናገራት ሞክሬ ነበር፣ ግን ደግሞ ፊቷ ላይ ያየሁት ስሜት በጣም ያሳዝናል። አይ ፍቅር በቃ አንበሳን ሁሉ ያንበረክካል ማለት ነው። በትክክል። እስከ መቼ ነው ቆይ እንደዚህ ቆዝመ የምትዘልቀው? እስከ መቼ እንደሆነ አላውቅም። እሺ ሌላ እንድናደርግ የምትፈልገው ነገር አለ? ምንም የለም። በቃ እሺ ባይ። ሄቪ እንዴት ነሽ? አለሁልሽ። ምን ነው ብቻሽን? እባክሽ የሱሲ ነገር በጣም እያስጨነቀኝ ነው። ትናንት አግኝተሻት ነበር እንዴ? አዎ አግኝቻት ነበር። እና ምን አለች? በጣም እየበረታባት ነው። ወይዳ ይሄ ነገር ግን ወዴት እየሄደ እንደሆነ ምንም ሊገባኝ አልቻለም። እኔ ምንም ሊገባኝ አልቻለም። እዮሲን አግኝተሽው ነበር እንዴ? እሱማ ያለሁበት ድረስ መጥቶ አግኝቶኝ ነበር። እና ምን አለሽ? መስተፋቅር ስለሚባል ነገር ምንም እንደማያውቅ ነው የሚነግረኝ። እሺ ታዲያ ልጆቹ ምን ሆኖ ነው እንደዛ የሚሆኑት? እኔ ምንም አላውቅም። እኔ ግን እየዋሸ ነው የሚመስለኝ። እኔም እየዋሸ ነው ብዬ አስብና የሚጨናነቀው ምናምን ነገር ሳይ አልዋሸም ብዬ እንዳስብ ያደርገኛል። የሚጨናነቀውን ስትይ? ትናንትና በጣም ሲጨነቅና የእነሱ ነገር እንቅልፍ እንዳሳጣው ሲናገር በጣም ያሳዝናል። አረ በጣም ያሳዝናል ያልሽው? አዎ ብታዩ እኮ በጣም ነው የሚያሳዝነው። እርፍ። እና አንቺ ምን ቤት ነሽ? ማለት ለሱ የምታዝኘው አንቺ ምን ቤት ነሽ? ጄሪ ደግሞ ምንድነው የምታወሪው? ይቅርታ አርጊልኝና አንቺ ልጅ፣ አንቺ ራሱ እኔ ምንም እያማርሽኝ አይደለም። ምንድነው የምትቀባጥሪው? አንዲት ሴት አንድ ወንድ ሲያሳዝን አለች ማለት የሆነ ፓወር ወደሱ እየገፋት ነው ማለት ነው እኮ መስተፋቅር። እሺ የሆነ ሰው በጣም እየተጨነቀ ብታዩና በጣም ብታዝኝለት ከሱ ፍቅር ይዞሻል ማለት ነው? ያ ሌላ ይሄ ሌላ። እሺ አሁን እይታሽን ከመስተፋቅር ውጭ አርጊውና እናወራ። ይቅርታ የኔ እናት፣ እኔ ከሱ ውጪ ሌላ ምንም ማድረግ አልችልም። ለምን? ምክንያቱም እያወራን ያለነው መስተፋቅሩን ተከትሎ ስለመጣ ችግር ነው። እሺ ይሁንልሽ። እና ሄቪ እዮሲ በጣም አሳዘነሽ? አንቺ ልጅ ምን ሆነሻል? ስንት ያወራሁት ነገር እያለ ትኩረትሽን እዚህ ላይ የምታረጊው? እሱን ተይ ውስቲ። ግን ካሳዘነሽ በኋላ ምን አደረግሽ? በቃ ትቼዋለሁ። እንደውም አልነግርሽ። ሄቪ ብቻ እየኮረፍሽኝ እንዳይሆን። አይ አላኮረፍኩሽ።
ቤስቲ ወይ ሸይ ይሄ ነገር ምንድነው? በጣም ፊትሽ ደስ ብሎታል። ዛሬ ምን አግኝተሽ ነው? አዎ ቹቹሻ ያልደብቅሽም በጣም ደስ ብሎኛል። ቹቹሻ እኮ ነኝ። ፊትሽን ማሳየት የማትፈልጊው ደስታ የሚሞላው የሆነ ነገር ስታገኝ እንደሆነ ማላቅ ነው እንደሚመስልሽ? ትናንትና እናንተን ከተለያዩዋችሁ በኋላ የሆነ ነገር ተፈጥሮ ነበር። ምንድነው የተፈጠረው? ወደ ቤት እየሄድኩ እያለ መንገድ ላይ ቤሪን አግኝቻት ነበር። ቤሪ? አዎ ቤሪ። ቆይ ደግሞ እሷ ምን ፈልጋ ነው ልታገኝሽ የመጣችሁ? እባክሽ እንደምታስቢው አይደለም። እኔም ሳገኛት ልታናድደኝ ነበር ይመስለኝ። እና ለምንድን ነው የተፈጠረው ነገር ግን ጭራሽ ካሰብኩት ውጪ ነበር እኮ። ምንድነው የተፈጠረው? በቃ ያገኘችኝ ከያሬድ ጋር ስላላቸው ነገር ግልጽ ልታረግልኝ ነበር። ቆይ አልገባኝም። እሱ ያብራራችልሽ ነገር በዚህ ልክ አንቺ ላይ የሚገጭ ነው? በትክክል። ቆይ ቤዚቲ ምን ብነግርሽ ነው? እሱን ነግርሻለሁ፣ ግን ቹቹሻ ለማንም ትንፍሽ ማለት የለብሽም እሺ? እንዲህ ናት እና ቹቻ። ቆይ አንቺ እንዴት ብታስቢ ነው እንደዚህ የምትይኝ? እሱማ ይገባኛል፣ ግን አለ አይደል የኔ ቆንጆ ተረድቼሻለሁ። እሺ አሁን ግን ጉዳዩን ንገሪ። ይልሽ የኔ ቆንጆ ምን መሰለሽ፣ እኔ ማይገባኝ ነገር ሴቶች ቺኮች ቆይ ስትነጋገሩ ሁሉም ቺኮች የኔ ቆንጆ በስማችሁ ተጠራሩ። ምንድነው የኔ ቆንጆ? አይገባኝም። አረ ይደብራል። አሁን እሺ ቤዛ ብትላት የኔ ቆንጆ ምን አስባለ? አረ አይነፋም። ሴቶች ወደ ቪዲዮሽ ቀጥታ ወደ ቪዲዮ። ቆይ አንቺ ግን ይሄ ነገር የምር ነው እንዴ? አዎ ፊዮሪ ምሬ ነው። ከተገናኘን ጀምሮ እኮ የተለያየ ነገር ነው የምታወሪው። ፊዮሪ የኔ እናት፣ እኔም እኮ የማወራው ነገር ግራ ነው የገባኝ። ቆይ እሺ ተረጋጊና የሚሰማሽን ነገር ቀስ ብለሽ ንገሪ። በቃ ፊዮሪ ሁሉም ነገር የሚሰማኝ ልክ ሶሲን እንደሚሰማት ነው እኮ። እሺ እንዴት አይነት ነገር? በቃ ጭንቅ ይለኛል፣ ጥብብ ይለኛል። በዛ ላይ እዮሲ ትዝ ይለኛል። አንዴ አይኑ፣ አንዴ እጁ፣ በቃ ስንቱን ነገር ልንገርሽ። ያረላሽ ሄይ ብያ ምረርሽ እኮ ነው። አዎ ጓደኛዬ፣ እኔ እኮ ሶሲ ስታወራ በቃ ነገሩን ተራ አድርጌ ነበር ያሰብኩት። ልክ በእኔ ሲደርስ እኮ ነው የገባኝ። ወይኔ ሄዋን፣ ለስንት ነገር ስጠብቅ እንደዚህ ሆኜ ልቅር። የመጀመሪያዋ ሴት ጠቅላይ ሚኒስትር ሆናለሁ ብዬ ሳስብ መጀመሪያ በሚኪ ፍቅር። ያልገባኝ ነገር መስተፋቅር የሚባል ነገር አለ እንዴ? እኔ ግን ያለ አይመስለኝም። መስተፋቅር የሚባል ነገር አለ? እስኪ ኮሜንት ላይ ሁላችሁም እስኪ ጻፉ። መስተፋቅር አለ? መስተፋቅር ያለ አይመስለኝም። ግን ሁሉም ሁለት ሴቶች አሁን ከዮሲ ፎንቃ ይዟቸው በቃ መስተፋቅር እጃቸውን ይዞ ምናምን በቃ እንደዚህ አይነት ሙድ ያራመዱ። ግን እኔ መስተፋቅር አይኖርም ብዬ ነው የማስበው። አሁን እሺ ይሄ ራሱ እስከመቼ ነው የሚቀጥለው? መስተፋቅር የሚለው ፓርት መሮኛል። ይሄ መስተፋቅር የሚለው ፓርት ወደ ቪዲዮ ቹቹሻ የምትባል ጓደኛችን ብለሽ ስትጀምሪ ወይኔ አንቺ ልጅ አሁን እስከ አቅሜ በላይ የሆንሽብኝ። ቤዚቲ እንግዲህ ቻው፣ ምንም ማድረግ አይቻልም። ቹቹሻ አሁን ምንድነው ማደርገው? ቤዚቲ ምን ጥያቄ አለው? ይኸውልሽ አሁን ያርጋ እንሄድና ንግር እንዴ ምን ብዬ ነው የምነግረው? ይኸውልሽ እንሄድና ማለት ነው መጀመሪያ ያሬዶ እንዴነት ይዋልሽ። ምክንያቱም ከሰላምታ ነው መጀመሪያ ያለብሽ። ከዛም በኋላ ውስጤን ደጋግሜ አዳምጫለሁ፣ እንዳፈቀርኩ ተረድቻለሁ። ስለዚህ የፍቅር ጥያቄን ተቀብያለሁ ትዋልሽ። አንቺ ያምሻል እንዴ? ደግሞ ምን ቀረ? ቆይ ምን ብዬ ነው እኔ ሄጂ እንደዛ ብዬ የምናገረው? ቆይ ቤዚቲ እሺ ምን ችግር አለው? አሁን ደግሞ ሴት እኮ ነኝ ቹቹሻ፣ ክብር የሚባል ነገር አለ። እሺ አሁን እንዳልሽው ሄጂ ባናገረው እኮ ለኔ ያለው ክብር ይቀንሳል። ወይዳ ቆይ እሺ ምን እናደርግ ነው የሚሻለው? እሱን አላቀልሽም፣ ግን ብሞት የፍቅር ጥያቄን ተቀብያለሁ ምን አልል። ቤዚቲ እኔ ግን ካሁን ዲያ ምን የሚፈጠር ምን በጣም ደስተኛ ነኝ። ዘዴ አምጪ እያልኩሽ ደስተኛ ነኝ ትያለሽ አይደለ? ኧረ ቤዚቲ ትልቁ ነገር እኮ አለቀ። ደግሞ ማለት ነው ለእሱ የማሳወቁ ጉዳይ በጣም ተራ ነገር። በእናትሽ ቹቻ አትቀልጂና አርጂኝ። ምን ማለት ነው ቤዚቲ? እሱ ያለበት ቦታ ትሄጂና አቴንሽን ትስቢያለሽ። ከዛም በኋላ ይጠራሽና ታወራላችሁ።
በቃ እሺ ቆይ አቴንሽን መሳብ እንዴት ነው? ጎበዝሽ። ልክ እንደዚህ እንደዚህ ብለውማ ከማላ ተገቢ እንዳደርሽ ብሎ ጥሎኝ ነው። ምን ማለት ነው? አይ ማለቴ አረማመድሽ በጣም ያምራል። እንደዚህ ይሻልሻል። ያው አረ ይሁን ነገር በይን በጣም እየጨነቀኝ ነው። ደግሞ ምን ሆንክ? የእነዚህ ልጆች ነገር እኮ ከቀን ወደ ቀን የተባባሰ ነው። ዛሬ አግኝታቸው ነበር? አረ አላገኘኋቸውም፣ ግን ደግሞ ሚኪ እየፈለገ ነው አሉኝ ሁሉም ሰው። ሚኪ ደግሞ ማን ነው? የሔዋን ፍቅረኛ። ወይዳ እሱ ደግሞ ምን አድርግ ብሎ ነው የሚፈልግ? ያው እሱም እንደ ዴቭ እጇን ይዞ መጥቶ አርክ ስላት ሊለኝ ነው። ከዛ ካለፈ ደግሞ ዘራፍ ቢልብኝ ነው። አሁን እዚህ የመጣው እሱን ተደብቀ መሆኑ ነው? አዎ የምር ግራ ነው እየገባኝ ያለው። ህይወቴ ወዴት እየሄደ ነው ያለው? እዮሲ ከዚህ በኋላ ግን ሌላም ችግር እንዳጋጥም መጠንቀቅ ይኖርብሃል። ምን አይነት ችግር? ሌላም ሴቶች ጨብጠ አፈቅርሃለሁ ብሎ ከሚመጡብህ መጨበጥ ብታቆም ነው ይሻላል። እሺ እስከ መቼ ነው ማልጨብጠው? እሱን እንኳን አላውቅም፣ ቢያንስ ያለብህ ችግር ይበቃሃል ብዬ ነው። ወይኔ ዮሲ በገዛ እጄ ነፃነት ይልጣ። አረ ይደብራል። ሚኪንማ አረ አይነፋም። ወደ ቪዲዮ እንደዚህ እንኳን ራስን አታስጨንቅ። ለሁሉም ነገር ፈጣሪ መፍትሄ አለው። አይዞን ያልሽው? አዎ ምን ነው ችግር አለው እንዴ? አይ ከዚህ በፊት ማንም አይዞ ብሎኝ አያውቅም። ምናልባት ያለሉ አይዞ የሚያስብል ችግር ስላላጋጠመ ይሆናል ነው ብለሽ ነው? እኔ እንግዲህ የሚሰማኝ እንደዛ ነው። እሺ ከዚህ በኋላ ራሴን ለመጠበቅ ሴት የሚባል ነገር አልጨብጥም ተባለ። ግን የሶሲና የሆነ ነገር እንዴት ነው ማድርገው? እኔ የሚሰማኝ ለሚገጥሙ ችግሮች መሸሽ መፍትሄ እንደማይሆን ነው። እና እውነት አንተ ነፃ ሰው ከሆንክ ነገሮችን ተጋፈጥና ራስህን ነፃ አውጣ። እውነትሽ ነው። ይሄን ነገር ሸሽቼማ አልችለውም። በትክክል። እሺ አንቺን አንድ ነገር ላስቸግርሽ። ምንድነው? ቢያንስ ይሄን ችግር እስክወጣው ከጎኔ ሆኚ። ከጎኔ ሁኚ? አዎ ከጎኔ ሆኚ። ከጎኔ እንኳን ባልሆን በምችለው አቅም አግዛለሁ። በጣም አመሰግናለሁ። ምንም አይደለም። በቃ አሁን ነው የሚሄደው። እሺ ተቀበለዋለች። ደስ ሲል yes 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 ያኔ በቃ እንደዛ ጅላጅሎ ነው። እንደዛ ጢባር ነፍቶ መጀመሪያ ፓርት ላላያችሁ ጢባራም ሆኖ ከዛ በዚች ልጅ ፎቅ ጡብ ብሎ መሬት ነክቶ አላፈቅረውም ብላ የሚገርም ነገር ነው ዛሬ የተፈጠረው። yes 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 አብላ የሚገርም ነገር ያሳያችሁ የሚመቻችሁ ፋሚሊ ወደ ቪዲዮ። አንቺ ልጅ አሁንም እንደቆዘምሽ ነው እንዴ? ሸግራ ገብቶኝ እኮ ነው። ወይ ካልሆነ እኔ ልንገርልሽ እንዴ? ምን ብለሽ? በዚህ አፍቅራለች፣ ግን ድጋሜ ፍቅር ጥያቄ እንድታቀርብላት ትፈልጋለች ብዬ ነው። አንቺ ልጅ ወይ ደግሞ ካልሆነ ደብዳቤ ጽፈን ቦርሳ ውስጥ እናስቀምጥለት እንዴ? እሱም አይሆንም። ወይ ደግሞ በዚህ በፋራው ቴጂና ማለት ያሬዶ ምን ሆነ ነው ምናምን ብለሽ አጠገቡ ትቀመጫለሽ። ከዛም በኋላ ወሬን ሲወልድ ጨዋታን ሲፈጥር ምናምን በዛው ፍቅራችሁን ትገላለጹ ይሆናል። ባይሆን እሱ ጥሩ ሀሳብ ይመስለኛል። ወይኔ ቹቹሻ እኔ እኮ ማለት በዚህ የሚጠቀምብኝ አጥቼ እንጂ ምጡቅ የሆነ ጭንቅላት ነው ያለኝ ሲጀመር አይደል? እንደውም ተነሽ ቤዚቲ ይኸውልሽ እኔ እንደ ያሬዶ አክት አደርግልሻለሁ። አንቺ ደግሞ ማለት ነው ጨዋታ እየፈጠርሽ ምናምን ፍቅርሽን የምገልጭበት መንገድ ታመቻቻለሽ። ተነሽ በቃ ዳይ። አይ ቹቹሻ እኔ ይቅርብኝ አልፈልግም። ኧረ ቤዚቲ በእናትሽ ተነሽ ዳይ ተነሽ። መጀመሪያ ሙድ ውስጥ ግቢ። ያሬድ አቤት ቤዛ። ላናግር ፈልጌ ነበር። ወይ ስለምንድን ነው የምታናግሪኝ? እኔ የምልህ ያቺ ቤሪ የእውነት ሚስትህ ናት እንዴ? አይደዛቺ ምን ትላለች? በእናታችሁ ቤሪ ጸጋ ምናምን የሚባል ነገር እዚህ ጋር እንዳታነሽ እሺ። እና እኔ ለንግግሩ እንዲመቸኝ ነው። ኧረ እባክሽ እና ሌላ ነገር አትፈልጊም እንዴ? አይልሽ እንደዚህ እንዳታወሪ። ዳይ ወደ አክሽን። ምን ትላለች? በእናታችሁ ያሬድ ወይ ቤዛ ምን ሆነ ነው ብቻ ነው የተቀመጥከው?
እኔ እኮ ብቻዬን አልተቀመጥኩ እና ከማን ጋር ነህ? ማለትም አንቺ ልቤ ውስጥ ስላለሽ ከአንቺ ጋር እያወራሁ ነው። የምርህን ነው? አዎ ቤዚ የምሬን። እሺ ከኔ ጋር ምን ነበር ያወራኸው? ምን ያክል እንደማፈቅርሽ እየነገርኩሽ ነበር። እሺ ቆይ ታዲያ እኔ ምን አልኩ? አንቺማ የሆንክ እንከፍ ነው ያልሽ። ኧረ እኔ እንደዛ አልልህም። እና ምንድን ነው የምትይኝ? እኔም ስላንተ ማሰብ ማቆም እንዳልቻልኩ ነበር የምነግርህ። እርግጠኛ ነሽ ቤዚት? አዎ በጣም እርግጠኛ ነኝ። አንደኛ ቤዚት በቃ እኔ ይሄንን ነገር ነው የምፈልገው። አሁንም እሱ ጋር ትሄጂና አሁን ያልሻትን ነገር ተግባራዊ ማድረግ ይሁንልን ይመስልሻል? አዎ ይሁንልናል። ቆይ ቹቹ ይሄን ነገር በጣም እያፈጠነው ነው እንዴ? እቺ ትቀልዳለች እንዴ? ነይ በእናትሽ እንዴ! ወይኔ ጉዲ ፊዮሪ እዮሲ አይቼዋለሁ። ታዲያ ለምን የተደበቅሽው እንዴ? ኢዮሲ የሚባለው ይሄ ነው። ፍቅር ማስተፋቀር ማስይዘው ይሄ ነው። ባይጂ ሰላምታ እኔም በቃ አሁን ማስተፋቀር አሰርቻለሁ። ሰላም ባሉኝ ፍቅር ይዛችኋል። እና ኢዮሲ ማለት ይሄ ነው። እቺን ግን እስከዛሬ ስንቴ ሰላም ብሏታል። እሷ ስላላመነችበት እስካሁን ፍቅር አልያዛትም። ወደፊት ዳይኝ ነው እና ቢያንስ ምን ችግር አለው? እንዳይብስብኝ ብዬ ነው። ምኑ ፍቅሩ? አዎ ፊዮሪ አየሽ አይደል እንዴት እንደሚያምር? ይሄው ምኑ ነው የሚያምረው? ይኸውልሽ ፊዮሪ አሁን እኮ ችግሩ ለኔ የሚታየኝ ላንቺ አይታየሽ። እስቲ ወደድሽው ነገር አንቺ ንገሪ። አየሽው አይኑ እንዴት እንደሚያምር? የሆነ በቃ ድንብላል አይመስልም? ምን ድንብላል ያልሽው? አዎ ድንብላል። ቆይ ምንድን ነው ያሳቀሽ? እኔ የምልሽ ቆይ ድንብላል ግን ምንድነው? እኔ እንጃ ግን የሆነ በቃ የሚንደባለል ነገር ይመስለኛል። አሁን ነይ እንሂድ። የት እንሂድና እናናግረዋለና? ቆይ ምን ብለን? እሱን እንኳን ለኔ ታዩ ፊዮሪ በእናትሽ በቃ ይሄ ነገር ይቅርብን። አንቺ አምሻል እንዴ? ነይ አምሻል ላይ እንግዲህ እንደው ምንድን ነው የሚሻለው? እንዴ ቆይ አንቺ ሴትዮ ምን አድርግ ለምትይኝ? እኔ ለአንቺ ሲባል ከዚህ ሀገር ብን ብዬ ልጥፋ በሶማሌ ትየለል ልሰደድ? ምንድነው የምቆይ? ለምንድን ነው የምትከታተይኝ? ካንተ ደግሞ ምን ፈልጌ ነው አንተን የምከታተይ? እንዴ ውበት ያማሉሽ ነው? ይሄ ውበት ማርኮሽ የምትከታተይኝ? አልቀረብህም ድንቄም ውበት። ብቻ እኔ ቦቸራ ላይ ባልሆነ እንዲህ እያላገጥሽ ያለሽ ወይ? እኔ አላላገጥኩ። ድንቄም ውበት ማለት ታዲያ ሙገሳ መሆኑ ነው? ምን? ቆይ እንዴት ነው የምታወራው? ነገሩ ተይው። እናንተ የተስተማራችሁ ሰዎች እኮ በቃ የሚታያችሁ እንዲህ ጸጉሩን ቀልኝ የተቀባ እንዲህ ክብ የተቆረጠ ሱሪውን ዝቅ አድርጎ የሄደ የተንከረፈፈ የተንጀላጀለው ነው። እንደኛ አይነቱ ጀግና መቼ ታያችኋል? በይ እንዴ ቡቺ አነጋገርኩ የባላገር ሰው መሰለ። ኋላስ እንዴት እንዲሆን አምረሻል? በይ እኔ የምለው ቆይ ግን መቼ ነው የምትስተማሩት? ሁሌም ነው። ታዲያ ቆራሊው አይመስል እንዲህ ግቢውን ሲያዞርሽ የሚውለው ምንድን ነው? እሰይ ምን አገባ? አሃ እንዴት ያገባኝ? እንዲህ የዞርሽ ይዋልሽ እኮ ነው ለሀገር ሸክም የምትሆኚው ሸክም። ብቻ እየመከርከኝ ባልሆነ አንቺን ለመምከር ምን ያንሰኛል? በይ አንቺ በጣም ብዙ ነገር ብቻ አንቺ እስከ 11 ተምረሻልና እኔ እስከ 3 ስለዘለቅኩ ነው። እቺ ምን የተመታች ነች በሕፃኑ? ሰሚ እኔ ቦቸራ ማለት ነው። አንቺ 11 አመት ሙሉ ተምረሽ ያላገኘሽውን ዕውቀት እኔ በ3 አመት የጎዳና ህይወት እየተማርኩ ሰው ነኝ። እሺ እንዴ ቦቼ ጎዳና ኑርሃል እንዴ? አዎ ኑራለሁ። ምን ነው ከኔ ጋር መኖር አማረሽ እንዴ? የት ጎዳና ነው? ኧረ እባክህ ሲያምርህ ይቅርሽ። ኧረ እባክሽ አንቺ ራስሽ ሲያምርሽ ይቅር። እኔ ቦቼ ማን እንደሆንኩ አላወቅሽም። ሰንጥጂ ከማንጋጋ ሸበላ ነኝሽ። ሌላስ የለህም? ላንጎራጉርልሽ እንዴ በዚህ ድምጽ? ኧረ እባክሽ የኔ ድምጽ እኮ ላንቺ ከበቂ በላይ ነው። እስቲ እኔ በእንዲያ እንዲያ ነው ሌላውማ ፍቅር ነው። አዲስ አበባማ ሽር ነው በጫማ እኛም ባገራችን እኛም በወንዛችን ሽር ነው በእግራችን። ቆይ አንተ ልጅ ግን ታው ስለምንም አልሰማም እያልከኝ ነው? ቆይ እናንተ ምን ብዬ ባስረዳችሁ ነው የሚገባችሁ? ምንም ብለህ ብትናገር አንሰማ እና ማሰሙኝ ከሆነ እዚህ ምሰራላችሁ። አንቂ ሳልገልች ልጅ መላ በላት። አይ ፊዮሪ አንቀሽማ እንዳትገይው። ለምንድን ነው የማልገለው? ምክንያቱም እሱ ከሞተ ምን ይሞታል? ምን? አዎ ፊዮሪ። እንዴ አንቺ ልጅ ምን ሆነሻል? እንዲያልሽ ስቶሪ እኮ ነው ሌሎች ሰዎች እውነት የሚመስላቸው። ይቅርታ የኔ ጌታ አናደርኩ እንዴ? ወይኔ ጉዴ! ጭራሽ የኔ ጌታ ነው ያልሽው? አዎ የኔ አባት ምን ነው ደበረ እንዴ? ፊዮሪ እኔ ይሄ ነገር በጣም እየጨነቀኝ ነው።
የምትፈልገው ነገር ይሄ አልነበር እንዴ? ምን ይጨንቃል? የሚጨንቀኝማ የሚወራው ነገር ውሸት ነው። በዛ ላይ ደግሞ አንድ እንኳን የሚያምነኝ ሰው የለም። እዮስዬ የኔ አባት የሚወራው ነገር ውሸት ነው አይደለ? ግን አንቺ ውሸት እንደሆነ እንዴት አወቅሽ? በቃ የሚሰማኝ ስሜት የሚነገረኝ ነገር በሙሉ እውነት እንደሆነ ነው። እኔ መስተፋቅር የሚባል ነገር አላቅም አልኳቸው አይደል እንዴ? እሺ ቆይ ታዲያ ለምንድን ነው እኔም ሶሲም ተመሳሳይ ስሜት እየተሰማን ያለው? አረ ፕሊስ ተረዱኝ። እዮስዬ እና ታዲያ ወዴት ነው? እኔ እንጃ። እኔ ትታይኝ ስትሄድ ትንሽ እንኳን ቅር አይልህ? እና ዝዬሽ ልዙ ከቻልክ ሲኔ ደፋርስ በእናታችሁ ትሰማኛለህ ዮሲያስ? ይሄ ነገር በዚሁ የሚቀጥል ከሆነ የምንደራደረው በህይወት ነው ማለት ነው። ገባ? አንቺ ያምሻል እንዴ? ምንድነው? ቆይ የምንደራደረው በህይወት ነው ማለት ምን ማለት ነው? አሁን ታዲያ እንደዚህ እያሰቃየሽ እያየው ዝም እንድለው ትፈልጊያለሽ? ታዲያ የፈለገ ነገር ቢሆን እንዴት በህይወት እንደራደራለን ትይዋለሽ? እኔ እኮ እንደዛ ያልኩት አንቺ አስቤኝ ነው። ቢሆንም በየሱት ስቀልጭ ደስ አይልም። ወይዳ ምንድነው የሚሻለው? አንቺ ሄዋን፣ እሺ ጠብቂኝ ሄዋን። የኔ ነሽ እጣ ፈንታ ሆኖ እድል ቢያስተያየኝ የኔ ነሽ እጅ ነስቼ አለፍኩ ሌላ ምን አቅማለኝ የኔ ነሽ ቤታችሁ ብመጣ አልተመቸሽም እንዴ? ኧረ በጣም ቆንጆ ነው። ግን ምን እንዴ ተረታይ ምን እያደረክ እንደሆነ ትነግረኝ ትችላለህ? እንትን ሻይ ቤት ዳይሬክተሩ ጋር ቡና ድርሼ የተመለስኩ እኮ እዚህ። አሁን ስለሱ የጠየቀ የለም። እቺ እኮ ጄሪ ትባላለች። የዛኔ ጎዳና ላይ ያለው ምናምን መዘፍናቸውን ዘፈኖች ዘፈንልኝ አለችኝና እንትን አንቺ መጣሽ። አሁን አንቺ እና ይሄንን ዘፈን ነው የምዘፍንላት? እንዴው አው ተረቴ እንዴ ችግር አለ እንዴ? ይሄ ዘፈን እኮ ለሱ አይገባት። ምን ማለት ነው? አንቺን የጠራሽ የለም። ዝም ብላችሁ እስከ መጨረሻ ተከታተሉ። ቪዲዮን ሰብስክራይብ እና ላይክ ማድረግ እንዳረሱ ይመቻችሁ። መሀል ላይ ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮ እሷ እያልሽ ወሬሽ ውስጥ እያስገባሽኝ አይመለከትሽም ትኛለሽ እንዴ? አሁን ስነ ስርዓት። ይሄ ነገር ሳላስበው ላፋጃቸው ነው እንዴ? አንተ ግን ቆይ ምን አይነት ልጅ ነህ? እንዴት ለኔ የምትዘፍነውን ዘፈን ለሌላ ሴት ትዘፍናለህ? እንዴ እኔ ምን ላድርግ ትመጫለሽ ብዬ አላሰብኩ ማለት። እንደውም እቅጩን ንገረኝ ካልሽኝ አንቺ ሙዚቃዬን እንጂ እኔ መቼ ከጅለሽ ታውቂያለሽ? እናማ በቃ ቆሜ ከምቀር ብዬ እድሌን እየሞከርኩ ነው። ብቻ ሄርሜላ አልፈልግም ማለችኝ ብለህ እሷን እየጀነጀንክ እንዳይሆን። እስካሁን እንደዛ አላሰብኩም። አንቺ ግን ቆንጆ ናት እቺ ሀሳብ። እኔ አልገባኝ። አንቺ ምን ሆነሽ? ቆይ ምንስ በሆነ አንቺ ምን አገባሽ? ቆይ ትፈልጋለሽ እንዴ? እስካሁን ድረስ እንደሱ አይነት ሀሳብ አልነበረኝም። አረ ከዚህ በኋላስ? ከዚህ በኋላ ምናልባት ሊኖረኝ ይችላል። ምን አልሽ አንቺ? ሰምተሻል? ለማንኛውም ቦችዬ የዘፈንክልኝን ዘፈን በጣም ነው የወደድኩት። ሌላ ጊዜ ደግሞ ሌላ ዘፈን ትዘፍንልኛለህ። አረ ምን ገዱኝ እናት አለም። ባይ ቦችዬ። የኔ ሳምቡሳ የኔ ቆቀር አካሄዷ ራሱ እኮ እንዴት እንደሚያምር የኔ እርጥብ። ምን አልክ አንተ? ወይ የኔ ቆቀር አለሽ እንዴ? ምንድነው ያልከው? የኔ ቆቀር ነው ያልከኝ? ወይ የኔ ነገር ለምዶብኝ እኮ ነው። የኔ ሳምቡሳ ማን ነው? የኔ ትርታ ሰማኛለህ ቦቻራ፣ ካንተ እንደዚህ አይነት ነገር አልጠብቅም ነበር። እሺ በጣም ነው ያዘንኩብህ። ደግሞ እኮ የፍቅር ጥያቄን እስከዛሬ ድረስ ያልተቀበልኩ ልፈትንህ ብዬ ነበር እና በሚያሳዝን ሁኔታ አንተ ግን ፈተናውን ወድቀሃል። እሺ እንዴ ስለዘፈንኩላት ነው? ምን እንዳደረግክ ራስ ታውቀዋለህ። ለማንኛውም በጣም ነው ማዝነው። እሺ አይወት አይማማር ግን ቅጥል አረኩሽ አይደለ? እኔ ስንት ዘመን በራችሁ ላይ ብርድ እንዳልጠጣው አሁን ደግሞ ያስቀናና ሁሽ እንዴት እንደማቃጠልሽ ያሰሽ። ከአፍላ ፍቅር ውስጥ የሚመቸኝ ልጅ አንደኛ የሚባል ቦቸራ ሰሞኑ መጥቶ ቀልቤን ነው የሳበው። ቦቸራ እንዴት እንደሚችል ያሳበደሃል ቦቼ። ያራዳ ልጅ ሚኪና ቡሻ ደግሞ በቃ ከሱ ቀጥተኝ ደረጃ በደረጃ ነው። ሰብስክራይብ ማድረግ እንዳረሱ እና ቦቸርን አብረን ሪያክት እናደርገዋለን። ቦቼ ማን ይተችላል ቻለው ነው ቦቸራ ቆይ ለጊዜ ይጠራኛል ነበር እንዴ? እስቲ ቆይ ይኸው ቆይ ዛሬ ምን ያሬድ ላናግረህ እፈልጋለሁ። ምንድነው ይዘ? ቆይ አንተ ልጅ የጻን ነገር ያስደስተሃል ልበል? ደሞ ምን አደረኩሽ? ምንድነው
ነው ውጭ ሀገር ማትሄደው ልጅ ውጭ ሀገር ላይ ነው ምናምን ብለህ ማውራት? ቆይ እንደዚህ አይነት ውሸት ካንተ ይጠበቃል? ቆይ ደግሞ እሱ ማን ነገረሽ? ማንም ይንገረኝ ማን? እሱ አንተን አይመለከትህም። ለምን እንደዛ እንዳደረግክ ልትነግረኝ ትችላለህ? በዚህ እሱን እኮ ያደረኩት ወድጄ አይደለም። እሺ ያስገደደህን አንድ ምክንያት ልትነግረኝ ትችላለህ? ምክንያቴ አንቺ ነሽ። ቆይ አንተ ልጅ ለሁሉም ነገር እኔን ምክንያት ማድረግ አይሰለችህም እንዴ? ምን ላርግ በዚህ? እኔም እኮ ወድጄ አይደለም። ጭራሽ ትክክል ነኝ ብለህ መልስ እየሰጠኸኝ ነው? ከነበርኩበት ነገር አንፃር እማረገው እያንዳንዱ ነገር ለኔ በጣም ትክክል ነበር። እንከፍ ነህ። እሺ ያሬድ፣ አሁን እንከፍ ነኝ። እንደውም ከዚህ በኋላ እየመጣሽ እየወቀሽ ስቀኝ አታብዥሽ። መልካም ቀን። ለራስ መልካም ቀን። ያ ቢዛ ግን ምን አይነቷ እንከፍ ነሽ በፈጣሪ። አሁን ምን ላድርግ ነበር የመጣሁት? ምንድን ነው ያደረኩት? እሺ አሁን እንጂ ለቹቹሻ ምንድን ነው የምላት? ቆይ አንተ ልጅ ቆይ ግን ገብተህ አትማርም እንዴ? ምንድነው የምትሰራው? ቆይ እንዴ ያውደለደልክ አሁን ብትወርቄ ማን ያለ ሊባለው? እሺ ለኔ መከራ ቦቸራ ተወኝ በእናትህ። ልጅ አግኝቼ የሆነ ነገር ማድረግ አለብኝ ግዴታ። ማንን ነው? ዮሲያስ ነው ምናምን የሚባል ልጅ ነው። አንተ ልጅ ያመሃል እንዴ? ቆይ አሁንም ተጣልተህ መባረር አማረህ? አንተ ፋራ ነህ እንዴ? እዚህማ አልጣል ወረቦክ እና እንደዚህ ተናደህ የምትሄደው ቆቀር ልጋብዘው ነው እንዴ? አንተ ለቀልድ ቦታ መረጥለት። በፎንቆ እየተሰቃየች ያለች እኮ የኔ ፒያር ነች። እባክህ እኔ እንደዚህ ማውራህ ንዴት ላብርድልህ ብዬ ነው እንጂ እኔ ምን ስንት ቦታ እኮ እንደፈለኩት እንዴ ሴት እየተሽለጠለጠ ግን አመለጠ። ቆይ እኔ ያልገባኝ ግን የምታገኘው ምን ልትለው ነው? እንዲያረክስላት ልጠይቀው ነው። አንተ ደግሞ ጅላ እንዴ ማርከስ ብቻ ላይ ሶሲና ያረክስላትም እንዴ? ምናልባት ያዴቭ የጠየቀው እኮ ተለሳልሶ ሊሆን ይችላል። እንዴ እናንተ ቆምጣጥ ብለህ ልጠይቀው ነው እንዴ? አዎ በቃ በሲሪየስ አናግረዋል። ለሞና ቡሽስ እሱን ተወው በእናትህ። እሱ እዛ ተርተው ጋር በል በቃ እቺን ፌርሙዝ አስቀምጬ የመጣው አብረን እናገኘዋለን። እሱ አይሆንም። ቆይ አንተ ልጅ ምንድን ነው የሚሻለው? ሰው የሚነግረን አሰማም እንዴ? ምን አለበት ባልወለድኳችሁ ኖሮ ቡዚ ዳር አንተ ልጅ ምንድነው ቆሌን ገፈፍከኝ እኮ። ተማኘለ ቦቸራ በቢያሬ ከመጡብኝ እኔም ከዚህ በላይ ነው ሞኖስ። አሁን ዞር በልኝ። እሺ አንድ ነገር ቃል ግባልኝ። እሺ ምንድነው? በቃ ምንም ቢፈጠር ፋውል እንደማሰራ ቃል ግባልኝ። እስቲ እንደዛ አላረግም። ጎበዝ በቃ እቺን ፌርሙዝ በቃ ላስቀምጣትና መጥቼ ደጀን ነው ሽም ሆነ አለውልህ መከታ አረ ሚኪ አንተ እንኳን ያራዳ ልጅ አይደል እንዴ? እንዴት አትረዳኝም? ያራዳ ልጅ ስለሆንኩኝ መሰለኝ እንደዚህ እያናገርኩ ያለሁት። ማለትማ ያራዳ ልጅ ባልሆን እንዴት እንደማወራ አሳይ ነበር። ቆይ ምን አድርግላት ነው የምትሉኝ? በቃ ሰማኛለህ፣ ፒያሪን ወደ ቻናል ሊመልስልኝ ገባ። ቆይ እንዴት አድርጌ ነው መልሳት? እኔ ስለአንተ አይመለከተኝም። በቃ ግን ፒያሪን እንደ ድሮ ስትስቅና ስትጮት ማየት እፈልጋለሁ። መልስልኝ በቃ። ይኸውልህ ይሄ ነገር ክላስ ውስጥ እንደ ቀልድ የጀመረ ነገር ነው እንጂ እውነት አይደለም። እና ታዲያ ሶሲ ምን ሆና ነው ዮሲ ምናምን እያለች የምታራግበው? እንጃለ አንተ ሚኪ እኮ ነኝ። እንዴት ነው የምትናገረው? እንዳን ካልተረዳኝ እንዴት እንድናገር ነው የምፈልገው? ይኸውልህ ትሰማኛለህ፣ እኔ አንተን የምረዳ ፒያሬን ወደ ቦታው ስትመልስልኝ ነው። አለበለዚያ እኔ እናንተ ማለት ከባድ ደርቢኖች የሚፈጠረው ማለት እፈርሽና ወደ ሸቤ ነው መመለሱሽ። ፍርሽ ስትል ፍርሽ? አዎ ፍርሽ። ትሰማኛለህ፣ ፒያሬን ወደ ቦታው እንድትመልሳት 2 ቀን ሰጥቻለሁ። አለበለዚያ ለአንተ ርህራሄም ትዕግስትም አይኖረኝም። ገባ? ዴኒስ ያም ይመጣና እፈርሻለሁ፣ ይሄ ይመጣና እንደዚህ ያደርጋለሁ። አረ እንደው ፈጣሪ ምን ውስጥ ነው የገባሁት? ፎንቃ ይላል እንዴ? ቆይ ቦቼ አንተ ግን ለትምህርት ቤቱ ካፌ አይደል እንዲያስተናጋጅነት የተቀጠርከው? እና ማለት ነው? አረ ቦቼ አዝማሚያ ግን ማለት ነው የካፌው ጃብሎ የሆንክ ነው የሚመስለው። አረ ፎንቄ ብቻ እየሰከሽ ባልሆነ እና ምን እንድል ያምራል? አረ ፎንቄ እንደዚህ ደስ አይልም እንዴ? ሪስፔክት እንደራረግ እንጂ። አረ ቦቼ ምን እንደራረግ ነው ያልከው እንዴ? ሪስፔክት ምን ነው ገረመሽ? ቦቼ ይሄንን ቦምብ የሆነ እንግሊዘኛ ከየት ነው መንጩ አርገሽ ያመጣሻት? እኔ አንቺ ወንድም ምን ሆነሻል? ምሁራኖች የሚገኙበት ካፌ እኮ ነው የምሰራው። ቆይ ግን እንዴት ብንዳፈር ነው እንደዚህ ተናገርሽ? አረ ቦቼ የምር ግን በጣም ከባድ ሚዛን ነሻል። ምን ሆነሻል እንዴ? ሌላ ታሪክ ውስጥ ገብቻለሁ እያልኩሽ እኮ ነው። የምር ይመሽ ቦቼ። ግን ቆይ ከየት ነው እንግሊዘኛውን የምትማረው? አንድ ስንት የምትባል አራዳ ትችላለች ብታይ። የሆነ ነገር ተጠቅማ ስትወጣ ምን ቲፕ ትሳልይ ትሄዳለች እንግሊዘኛ። ይቻ ማያራዳ ልጅ በዚህ አያያዝሽማ በአጭር ጊዜው ቅኔ ምናምን መዝረፍሽ አይቀርም።
ምን ጥያቄ አለው? እኔ ቦቼ ተይኛለሽ። ከኋላችሁ ተነስቼ ይሄን እንግሊዘኛ ሳብላለሁ ትጉርታያለሽ። ግን ወይኔ ቦቼ ቀስቴ ግን ጉዱል ይፈላ ነው። እንደው ፎንቄ ግን ስሞትልሽ ቀስቴ እስከ ስንት እንደተማረ ንገሪኝ እስኪ። እስከ ስንትስ ቢማር አንተ ምን አገባ? የቀራላ እንዴ የመንጓገጭ ነው። ይልቁንስ ወዴት እየሄድክ ነው? አረ ደግሞ ሳልነግርሽ ምን እሺ ነው እንዴ ይኸው በቴኮችኮቹ ማፋለም ጀመረ። ቆይ ቦቼ ደግሞ ማንና ማን ተፋልመው ነው? ምን ያልተፋለማለ? የግቢው ሴት እንዳለ። የዛሬው ግን ከበድ የሚለው ጄሪና ትርታዬ። ጄሪ ደግሞ ማናት? ጄሪ ናታ። እጅ 11ኛ ክፍል የምትማረው እኔ ኢቭን ያሉበት ክፍል። ደግሞ ስለሷ ማን ይነገረ? ማርክ ነው። ቦቼ ማርክ ደግሞ ማን ነው? ውይ ፎንቄ ግን ወደ ኋላ በጣም ቀርተሻል። ማርክ ማለት እኮ የወደፊቱ ዳንሰኛና ከባድ ዲያስፖራ እኮ ነው። ቦቼ በምታወራቸው ነገሮች እየተላለፍን ስለሆነ አሁን ጩቤ እንቀጥል በቃ። ይገርምሻል ጄሪን አስቆሚያት ወሬን እያወራው ማትመጣልሽ ትርታዬ ከተፍ። ከዛስ እኔ ደግሞ ይጣፍጥልኝ ብዬ የኔ ነሽ እያልኩኝ እየዘፈንኩኝ ፍሬንድ መታ ጓገጫ አትል መሰለሽ? ምን ይሁን ብላ። ይገርምሻል ከዛ በኋላ እኔ ዘፈኔን እየዘፈንኩኝ ይሄንን ዘፈን ከኔ ውጭ ለማንም እንዳዘፈን አላልኩም ብላ ጓገጫ ስትል ጄሪ መታ ጉንጭ ንድፍ። ኧረ ቦቼ እኔ እኮ ምን ሆኖ ነው በዚህ በኩል ዘመም ያልውላለሁ። ለካ ተነርፈሽ ነው። አስበሽዋል ግን ፎንቄ ጉንጭ ነድፋኝ እንደዚህ ዘመም ያልኩኝ ከንፈሬ ብነድፍ ምን ልሆን ነበር? እንደባም መሬት ለመሬት ነበርኩ መሳበው። ቦችዬ ግን ማለት ጭዌሽ የሌለን ይመሰጠኝ። ደግሞ ሳልነግርሽ እዚህ ግቢ አደገኛ ወረርሽኝ ገብቷል። ተጠንቀቂ። እንዴ ደግሞ የምን ወረርሽኝ? የፍቅር ወረርሽኝ። ውይ ቦቼ አንተ ደግሞ ምንድነው የምትቀደደው? የምሬን እኮ ነው። ብቻ አልሰማሁም እንዳትዪ። ምንድነው እንዴ? አረ የዮሲያስ የሚባለው ጀለስ እንዴ አንቺ ፒያሬና ሶሲን እኮ መስተፋቅር አስነክቷቸው እያሳበዳቸው ነው። አረ ቦቼ በእናትህ አንተ ደግሞ ድል ሲሰጡ የሌለ ነገር ታወራለህ። ቦቼ እኮ ነኝ ቦቸራ። ከመቼ ጀምሮ ነው የሌለ ነገር ሰው ያየሽ? የምረን ነው ጻኑን የምሬን ነው። ከፈለግሽ አንዳቸው ጋር ሄደሽ ቼክ ማድረግ ትችያለሽ። አረ ቦቼ አደርጋለሁ። ያላስተዋልሻት ግን አንድ ነገር አለች። ምንድነው ደግሞ? እንድታውቂያት ብዬ ነው። አሁን በንግግሬ መሀል ቼክ የምትል እንግሊዝኛ ተጠቅሜያለሁ። አሁን ይኸውልሽ ትሰሚኛለሽ፣ እኔ እንደናንተ ግቢው ሰው ደለድል ሙሉ ዱር እያደለሁም። እሺ ይኸውልሽ ወደ ክፍል ግቢ። ስራ ያለብኝ ሰው ነኝ። ቻውት ፎንቃይ። አይ ቦቼ እንደው ምን አይነት እብድ የሆነ ሰው ነው ግን። ቆይስ ማን ስለሆነ ነው ሌላ እንደዚህ ቢጠብረው? እንዴ አግኝተሽው ነበር? አዋ አሁን ስመጣ ለኔ ዘፍኖልኝ የነበረውን ዘፈን ለዛ ጄሪ ለምትባልሽ ሲዘፍን አልደርስም መሰለሽ? ቆይ ሚኪ ዘፍኖልሽ ነበር? አንቺ ደግሞ ማን ስለ ሚኪ አወራ? እና ታዲያ ስለማን ነው የምታወሪው? ስለ ቦቸራ ነው። ማን? ቦቸራ? አዎ ቦቸራ። እሱ ደግሞ ማን ነው? የሚኪ ጎዳና ጓደኛ እና የኔ አፍቃሪ። የኔ እናት እያወራሽ ያለሽው ነገር ምንም አልገባኝም። እኔ ምን መሰለሽ ቦቸራ ማለት እኛ ቤት ፊት ለፊት የሚኖር ጎዳና ተዳዳሪ ነበረ። እናም ከኔ ፍቅር ይዘውና ከኛ ሰፈር መጥፋት አቅቷል። እሺ ከዛ ሚኪ ደግሞ በእናቱ ሞት ምክንያት ልቡ ተሰብሮ ስለነበር ጎዳና ይወጣል። ከዛ ከቦቸራ ጋር ይተዋወቃሉ። ቦቸራ ደግሞ ስለኔ ሲነግረው ሚኪኔ እና እሱን ለማቀራረብ ሲል ከኔ ጋር ተዋወቀ። ቆይ እስከ ዛሬ ስንት ነገር ስናወራ ከርመን ይሄንን እንዴት አልነገርሽኝ? የነገርኩሽ መስሎኝ እኮ ነው። እናም የሆነ ቀን የባለ ሀገር ልብስ ለብሶ መጥቶ እኛ ቤት በር ላይ የኔ ነሽ ሚሊዮን ዘፍኖልኝ በጣም አስደስቶኝ ነበር። ከዛ ካፌ ውስጥ ጋበዝኩትና ተቀራረብን። እኔ የሚፈራኝ ነገርም ትንሽ ቀለል አለለት። አሁን ደግሞ እዚህ ትምህርት ቤት ውስጥ ካፌ አስተናጋጅነት ሆኖ ገብቷል። አገኘሽው? ባላገኘው ጥሩ ነበር። እንዴ ለምን? ምክንያቱም ያገኘሁት ምን እያደረገ ቢሆን ጥሩ ነው። ምን ሲያደርግ አገኘሽ? የኔ ነሽ ሚሊዮን ዘፈን ለጄሪ ሲዘፍንላት ነው። አሁን ገባኝ። እንደዚህ እየሆንሽ ያለሽው ቀንተሽ ነው ማለት ነው። አልቀን ነው እና ምን ሆነሽ ነው? በቃ ግን ይህን ዘፈን ለሌላ ሴት ሲዘፍን ሳይ ደስ አይለኝም። እንዴ ታዲያ ትነግሪው ነበር? ችግሩ እኮ የተፈጠረው ስነግረው ነው። ብታያት እኮ እንዴት እንዳደረጋት ጄሪ ተብያዋ ናት። እና ቆይ አንቺ ልጅ አፍቅረሻል እንዴ? አላፈቅረውም። እና እሱ ሌላ ሴት ቢቀርብ አንቺ ምን ይቀርብሻል? ደስ አይለኝም። በቃ ባላፈቅረውም እኔን አፍቅረው ሲጃጃል ሳይ ደስ ይለኛል እያልሽ ነው? በትክክል። በያሁን ተረጋጊ። ከዛ በፊት ግን እቺ ጄሪ የምትባል ልጅ ቦቸራ እንዳትቀርበው ማድረግ ይኖርብኛል። ብቻ እርዲኝ እያልሽ እንዳይሆን። ታዲያ ካንቺ ውጪ ማን አለኝ? በረዳሽ ደስ ይለኝ ነበር ግን አልችልም። ምክንያቱም በሌላ ስራ ስለተጠመድኩኝ። መቼም ፊዮሪ እንድበቀላት የላክሽኝን የረሳሽው አይመስለኝም። በዛ ላይ ደግሞ ሄዋን አለች። ከዛ ጄሪ ተጨምራብኝ ትምህርቴን እንዳልማር ልታደርጊኝ ነው እንዴ? እንደዛ ሳይሆን ለጊዜው የነ ፊዮሪን ጉዳይ እናቆየውና ትኩረትሽን ቦቸራና ጄሪ ላይ እንድታደርግ ይፈልጋሉ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እቺ ደፋር እንዴት እንዳደረጋት እኮ ብታይ ጸጊ። የኔ ቆንጆ አሁን እኔ ስላለው ተረጋጊ እሺ?
ቴንክ ዩ ሶ ማች። ከክላስ መልስ ሾፒንግ ልወጣ አስቤ ነበር። ታዲያ ምን ችግር አለው? ምን ያክል ትራንስፈር ላድርግልሽ? ደስ ያለሽ። እሺ እኔ ቆንጆ። እሺ አመሰግናለሁ። አሁን ግን ክላስ መግባት አለብኝ። እኔም ልሂድ በቃ። እሺ ቻው። እንደው አንቺ ልጅ ምን ይሻልሻል? በእናትሽ እኔ ቆንጆ የምስራች ስጠብቅ አንቺ ነገሮቹን ሁሉ አደበላልቀሽ ትመጫለሽ። እና እኔ አውቄ ነው በቃ ሁሉም ነገር ሳላስበው ነው ከቁጥጥር የወጣው። እኔ ምን ላድርግ? ወይኔ ቤዚቲ፣ እኔ ግን ይሄ ልጅ ካሁን ወዲያ አይንሽም ማየት የሚፈልግ አይመስለኝም። ወንድ ነው። አይልሽ ቤዚቲ፣ ይሄ እኮ ከመሬት ተነስተሽ ማለት እንከፍ የምትዩ ነገር ነው ይሄን ሁሉ ችግር ያመጣብን። እሺ ቆይ ቹቻ፣ እኔ ምን ላድርግ? ሌላ ጊዜ እኮ እንኳን እኔ ሄጄ ባጠገቡ አልፌ ይቅርና እኮ ያለሁበት ድረስ እየመጣ ነበር ሰላም የሚነሳኝ። ዛሬ ባጠገቡ ባልፍ ብዙር ዝም አለ፣ ተቆለፈ ልጁ። ታዲያ እኔ ምን ላድርገው? እና ከዛ በቃ እንደዛ ሲያደርግ ማረገው ነገር ጠፋኝና ሄጄ ላናግረው ስል አቤት ምን ነበር ሲለኝ ምን ላውራ። ከዛ አንተ እንዴት ተዋሽኛለህ ምናምን ብዬ ሳራ ጭራሽ ነገሬ ሁሉ ከቁጥጥሬ ውስጥ ወጣ። ምን እንዳልኩ ምን እንዳወራው ማለት የኔ እናት እሱ እኮ ገብቶኛል። ሻበናት ሽሻው ምን እናደርግ? በቃ ቤዚቲ ከዚህም በኋላ ምንም አናደርግም። አርፈን ስብስብ ብለን ትምህርታችንን መማር ነው ያለብን። በእናትሽ ቹቻ ጭንቅላቴን አታዙሪው። ቤዚቲ ለማንኛውም አንቺ ተረጋጊ። ነገሮችን ቀስ ቀስ እያልን እናስተካክላቸዋለን። እሺ በቃ ነይ በቃ የኔ አፍቃሪ ቹቻ፣ ሁለተኛ እንደዚህ ብለሽ እንዳትጠሪኝ እሺ? እሺ በቃ አልጠራሽም። ለማንኛውም ተነሽ እንሂድ። የምሬን ነው የምሬ። ሁለተኛ እንደዚህ እንዳትጠሪኝ አልፈልግም። አልጠራሽም። በቃ ነይ በቃ ወይ አንተ ልጅ ግን ዛሬ ስሜት ምንም ትክክል አይደለም። አውቃለሁ። ምክንያት አሁንም ቤዛ ናት አይደል? አዎ ቤዛ ናት። ቆይ እሺ፣ እሷ የፍቅር ጥያቄ ነው የማትቀበል ከሆነ አንተ እንደዚህ መሆን አለብን? አልተቀበለችም ብዬ እጅና አጥሽ ይመጣል። ደግሞ ታውቂያለሽ ህይወት ያለሷ እንዴት እንደሚጨል። ያኔ አባቹ ሻሰማሽው አየሽ አይደለም ምን ያክል ግን እንደሚወድሽ እሱማ አውቃለሁ። እሺ ቆይ ምን አባቴ ላድርገው? ይኸውልሽ አሁን ደፈርቲና የምታስቢው ነገር ትናገሪያለሽ። እንደዛ ሳላስብ ቀርቼ ይመስልሻል እንዴ? ለናገር አስብና ከዚያ ያቅተኛል። ኧረ ቤዚቲ እንደዛ የሚባል ነገር የለም። አሁን ደፈርቲ ያለሽ እኔ ምንም ያልገባኝ ነገር እሷ ምን ብታስነካ ነው ከሷ ውጪ ሌላ ሴት የሌለ መስሎ የሚታይ? ሰማያለ ጸጋ፣ የትኛውም ሴት በየትኛውም መለኪያ ብትለካ ለእኔ እንደ ቤዛ የሚሆንልኝ የትም የለም። ገባሽ? ያሪድ እሺ በለኝና እኔ ቆንጆ ሴት አንትቼ ላጣብስ። ከዛ እቺ ቤዛ የምትባል ልጅ እስከ መጨረሻው ከህይወቷ አጣ። በቃሽ።